بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه وإخوانه إلى يوم الدين أما بعد السلام عليكم ورحمة الله وبركاته زاري بقى الله من شاء ما استوساتشو كموسى عليه السلام قال سلنبرو ملكام أمانيوش كموسى عليه السلام قال سلنبرو سلمتي سلهونو شهداء ሙሳ አለይሂ ሰላም እንግዲህ እንደሚታወቀው አላህ Subhanahu Wa Ta'ala ከላካቸው መልእክተኞች ውስጥ አንዱ ነበሩ። እንደውም ከተላኩት መልእክተኞች ውስጥ ትልቅ ደረጃ ታላላቅ ደረጃ ካላቸው መልእክተኞች ውስጥ አንዱ ነበሩ። ሙሳ አለይሂ ሰላም የተላኩት ወደ ፊርዓውን እና ህዝቦቹ ነበሩ። ፊርዓውን ደግሞ በጣም አመፀኛ ሙተከቢር ኩራተኛና የሰዎችን ሐቅ የሚወስድ የሰዎችን ደም የማይፈራ ነበር። ከዚህም አልፎ እኔ ታላቁ ጌታችሁ ነኝ ብሎም ፎክሯል። ነብዩ ሙሳ አለይሂ ሰላም እንግዲህ ሲላኩ ከወንድማቸው ጋር ሃሩን ጋር ሆነው ይሄዱና ይሄንን የአላህ Subhanahu Wa Ta'ala አንድነት ትምህርት ይነግሩታል። ሲነግሩት እነዚህን ሰዎች ወዲያውኑ መገላገል ፈልጎ ነበር። ትንሽ ንግግሮችን ካደረጉ በኋላ እስኪ ምን ተአምር አላችሁ አላቸው። ምክንያቱም ተአምር ከሌለና ለየት ያለ ነገር ከሌለ እነዚህ ሰዎች ነብይ ለመሆናቸው ማስረጃ የለም፣ ያሉበት መንገድም ትክክለኛ ለመሆኑ ማስረጃ የለም። ስለዚህ ተአምር ካለ አሳየኝ አለው። ከዛም በኋላ አላህ የሰጣቸውን ተአምር አሳዩት። በርካታ ካሳዩትም ተአምራቶች ውስጥ አንዱ እና ታላቁ የዱላቸው ተአምር ነበረ። ይሄ እንግዲህ በነሳራም በይሁድም በክርስቲያንም ያኔ የተዘገበ ነው። ዱላቸውን ሲጥሉት እባብ ሆነ። ይሄ ነገር አስደንግጦታል። እነዚህን ሰዎች መገላገል ፈልጓል። የተሰበሰበው ሰው እንግዲህ አብሮም ያለው ቃሉ አርጂህ አሉት፣ አዘግያቸው፣ ዝም ብለህ አትግደል። ምክንያቱም እነሱን ማዋረድ ለሱ ለፊርዓውን የሚከብደው ነገር አይደለም በእነሱ አስተሳሰብ። ስለዚህ አንተም ያሉህን ኃይለኛ አዋቂ የሚባሉ ድግምተኞችን ሰብስብና ይፎካከሩና ይዋረዳሉ ተባለ። ከዛም በኋላ እንግዲህ አንተ ሙሳ ሆይ ለአንተም ለኛም በሚመች መካከል የሆነን ቀጠሮ ምረጥልንና አንተም አቅምህን ታሳያለህ ተአምርህን፣ የኛም ሰዎች ደግሞ ተአምራቸውን ያሳያሉ በሚል ተስማሙ። ቀጠሮ ሲያደርጉ እንግዲህ ዱሃ ወቅት ላይ አላቸው ሙሳ። ዱሃ ማለት ሲነጋ ማለት ነው። አነጋጉ ላይ ፀሐይ ትንሽ ከፍ ስትል ከዛም በኋላ ተሰበሰቡ። ድግምተኞቹ ፊርዓውንን መጀመሪያ ቃል አስገቡት። እኛ ካሸነፍን ይሄንን ቃል ትገባልናለህ አሉት። አረ ችግር የለውም፣ ከዛም ባለፈ መልኩ እናንተ ሙቀረቦች ናችሁ፣ በጣም ቅርብ የምትባሉ ጓዶች ነው የምትሆኑት። እሱን በድግምታችሁ ርቱት፣ አሸንፉት እንጂ ቅርብ የሆናችሁ ጓዶች ትሆናላችሁ፣ ደረጃችሁም ከፍ ይላል አላቸው። ከዛም በኋላ የያዙትን ነገር ሲጥሉ ወደ እባብ ተቀየረ። ሲሕር ቢልሙናሰባ ድግምት ብሎ ማለት ሐቂቃ የእውነት መለወጥ አይደለም። አንድ ድግምተኛ የሆነ ሰው ገመድን እባብ ሊያደርግ እንጨትን እባብ ሊያደርግ አይችልም። ምክንያቱም ህይወትን መዝራት አይችልም። እነዚህ የሚታዩ ነገሮች ሁሉ ማስመሰል ናቸው። ወይ መሸወድ ወይ ደግሞ ማስመሰል፣ አይን ላይ ያልሆነው ነገር እንዲሆን አድርጎ ማሳየት ማለት ነው። ይሄ እንግዲህ አንዱ በተጠቀሰው መልኩ ልክ መሸወድ ትሪክ ያኒ ማጂክ እንደሚባለው ነገር ነው። ሁለተኛው ደግሞ በሸያጢኖች ታግዘው እናንተ አይን ላይ ያ ነገር እውነት እባብ እንዲመስል አድርጎ ማሳየት ነው። طيب ከዛም በኋላ እነሱ ስራቸውን ያውቃሉ። ጣል ጣል አደረጉና እባብ ሆነ። ሰው ሁሉ ተገፋፋ፣ ሊጋደል ደረሰ ደንግጦ። ከዛ በኋላ ሙሳ ደንገጥ ሲሉ አላህ Subhanahu Wa Ta'ala ላ ተኸፍ አትፍራ ወአልቂ ማ ፊ የሚኒክ በእጅህም ያለውን በቀኝ እጅህ ያለውን ጣል አላቸው። ተልቀፍ ማ صنعوا እነሱ የሰሩትን ሁሉ የሚለቃቅም ይሆናል አላቸው። ከዛም በኋላ ሙሳ አለይሂ ሰላም ልክ ሲጥሉ ትልቅ እባብ ሆነና የሰሩትን ሁሉ ድግምታቸውን ሁሉ ለቃቀመላቸው። ዋጥ አድርጎ ጎራረሳቸው። ደነገጡና አመና ቢረቢ ሃሩን ወሙሳ፣ እኛ ድግምተኞች አዋቂ ነን፣ ድግምትን አዋቂ የሆኑ ሰዎች ነን። ድግምት ቢሆን ኖሮ ሲሕር ቢሆን ኖሮ እውነት እነዚህን ነገሮች ሊበላ ሊለቃቅም አይችልም፣ የሱ እውነት ነው አሉ።
የነሱ ግን ድግምት ነው። ድግምተኛ የሆነ ሰው ያሳያል እንጂ እውነት ህይወትን ሊፈጥር አይችልም። ሙሳ አለይሂ ሰላም ህይወትን ፈጥረው አይደለም፣ አላህ Subhanahu Wa Ta'ala የሰጣቸው ተአምር ነው። ዱላው ወደ እባብ ይቀየራል። ስለዚህ ያንን ነገር ሲያዩ እነሱ ድግምተኞች ናቸው፣ ያውቁታል። ምን አሉ? ይሄ ነገርማ ከሰው ሊሆን አይችልም፣ ከአላህ የተላከ ተአምር ነው። እኛም በሙሳና በሃሩን ጌታ አምነናል አሉ። እኛ እንግዲህ እንቲባህ የፈለግነው ማንቃት የፈለግነው እዚህ ታሪክ ላይ ነው። እነዚህ ሰዎች ድግምተኞች ነበሩ እስከሚቀርቡ ድረስ፣ ይህንን ተአምር እስከሚያዩ ድረስ ድግምተኞች ነበሩ። አላህ ያንን ነገር ሲያሳያቸው ግልጽ ሲያደርግላቸው ግን ምን አሉ? አመና ቢረቢ ሃሩን ወሙሳ፣ እኛ በሃሩንና በሙሳ ጌታ አምነናል፣ አንተም ጌታችን አይደለህም። ፊርዓውን ምላሹ ጥሩ አልነበረ። ምን አላቸው? አመንቱ ነው ቀብለ አን አዘነ ለኩም፣ እናንተ እኔ ሳልፈቅድላችሁ በሱ ታምናላችሁ እንዴ አለ። እሱ እኔ ታላቁ ጌታ ነኝ ብሎ ነው የሚያምነው። እንዴት እኔ ሳልፈቅድ ሙስሊም ትሆናለህ? እንዴት እኔ ሳልፈቅድ ሙእሚን ትሆናለህ ነው። እኔ እናንተን እጅና እግራችሁን ለያይቼ ቆርጬ ተምር ዛፍ ላይ ነው መሰቅላችሁ አላቸው። እነዚህ ሰዎች አሁንም ደግሞ አለሁኝ ድግምተኞች የነበሩ ናቸው። ኢማን ገንብተው ረጅም ዓመታትን በእስልምና በሶላት ቆይተው አይደለም፣ ግን ባወቁና በተረዱ ጊዜ ኢማን ልባቸው ገብቷል። እሰቅላችኋለሁ ይገላችኋለሁ ሲላቸው ያ ሁሉ ቃል ሲገባላቸው የነበሩ ናቸው። የመንግስት የንጉስ ቅርብ ባልደረቦች ሊሆኑ ቃል የተገባላቸው የታጩ ናቸው። ምን አሉት? ኢና አመና ቢረቢና ሊየግፊረ ለና ዙኑበና፣ እኛ ኮ በአላህ ሊየግፊረ ለና ኸጣያና፣ እኛ ኮ በጌታችን በአላህ Subhanahu Wa Ta'ala ያመነ ወንጀላችንና ስተታችንን እንዲምረልን ነው አሉት። ፊርዓውንም ይሄ ንግግር የሚያስፈራው አልነበረም። ሰብስቦ ሁሉንም ሰቀላቸው። እነዚህን ሰዎች ሙፈሲሮች እንደሚያወሱት ምን ይሏቸዋል? ጧት ላይ ድግምተኞች፣ ሳሒሮች፣ ሙሽሪኮች የነበሩ አመሻሽ ላይ ግን ሹሃዳ ሆኑ። አላህ ነው የመሰከረላቸው። በአላህ መንገድ ላይ በተውሂድ ላይ የሞቱ የጀነት ሰዎች ናቸው። እነዚህ ጧት ሐላቸው ምን ይመስል ነበረ? ከሰዓት ሐላቸው ምን ይመስል ነበር? እንግዲህ ይህንን ርዕስ የመረጥንበት ምክንያት እዚህ ላይ ያለው ሙናሰባው መሰባሰባችን ዲን ላይ አዲስ የሚመጡ ሰዎችን ማስታወስ ስለሆነ፣ አንዳንድ ሰዎች ደግሞ እዚህ ዲን አልኢስላም ላይ ቆይተው የሚሰሩት ስራ እንዳይበቃቸው ከዛም አልፎ እነዚህን ሰዎች ሱብሃንአላህ ሞራል ይነካሉ። አይ አንተ ትላንት ሰልመሃልና ምንም አታውቅም፣ አንተ ትላንት ሰልመህ ልትነግረኝ ወይ ትላንት ሰልመሽ ልትነግረኝ ነው ወይ ይላል። የነዚህ ሰዎች ታሪክ ለእናንተ ለምን ምሳሌ አልሆናችሁም? አላህ Subhanahu Wa Ta'ala እነዚህ ሰዎች ደረጃቸውን ከፍ ያደረገው የሰለሙባት ሰዓት እኮ ሰዓታት ነች። ቁርአን ላይ ግን ዘላለም ይቀራላቸዋል፣ ዘላለም ይነበብላቸዋል። አንድ ቦታ ላይ ብቻ አይደለም፣ ቁርአን ላይ በርካታ ቦታዎች ላይ አወስቷቸዋል። ቀሰስ ላይ፣ ጣሃ ላይ مثلا ሌሎችም በርካታ ቦታዎች ላይ ተነስተዋል። እነዚህ ሰዎች ግን እስልምና ቆይታቸው ስንት ጊዜ ነበረ? ሰዓታት። ዘላለም ግን እኛ እናነባለን እነሱን ታሪክ፣ ከነሱ ታሪክም እንማራለን። ስለዚህ ሰው የሚለካው ባለው ኢማን፣ ባለው እምነት፣ ባለው ስራ ደረጃ እንጂ እስልምና ላይ በቆየበት ረጅም ጊዜ አይደለም። በመልካም ኢማን በመልካም ስራ ረጅም ጊዜ ከቆየ ትልቅ ደረጃ አለው። ካልሆነ ግን በስም ብቻ ያ ነገር ደረጃ ሊሰጠው አይችልም። እንደውም አውቆ ማጥፋቱ ያስቀጣዋል እንጂ። ስለዚህ ማስታወስ የምፈልገው አዲስ የሆኑ ሰለምት የሆኑ ወንድምና እህቶች አላህ Subhanahu Wa Ta'ala አምነው ተቀብለው እጆቻቸውን ለአላህ Subhanahu Wa Ta'ala ሰጥተው ከተናነሱ ትልቅ ደረጃ አላቸው። ከነሱ የሚጠበቀው እያወቁ መተግበር ብቻ ነው። ያለፈውንም አላህ አውፍ ይላቸዋል፣ ይቅር ይላቸዋል። ሙስሊም የሆኑ ሰዎችን ደግሞ ደረጃቸውን እንዲያውቁ እንዲያከብራቸው። ከሰለሙ ወንድሞቻችን ናቸው፣ ከሰለሙ እህቶቻችን ናቸው። እኩል ነን እኛ። ከነሱኛ የሚለየን ነገር የለም፣ እነሱም ከኛ የሚለያቸው ነገር የለም። ሁላችንም በአላህ አምነናል። እኩል አላህ ፊት መዳኘት አለ። የምንዳኘው ደግሞ በስራችን ነው። የምንዳኘው በስራችን እንጂ ከብሔሩ ስለተገኘ ከዘሩ ስለተገኘ 9 ድረስ ቆጥሮ 10 ድረስ ቆጥሮ ሙስሊም ቢሆን እሱ ሙስሊም ካልሆነና መልካም ስራ ከሌለው ጥቅም የለው። 1000 ድረስ ዘመድ ቆጥሮ ካፊሮች ቢሆኑና እሱ ሙስሊም ቢሆን በአላህ ቢያምን እሱ ነፃ የወጣ ነጃህ የወጣ የጀነት ሰው ነው።